በህይወቱ ያሉ ሰዎች ላይ በጣም ዘግናኝ ነገሮችን በማድረግ ጭንቅላታቸው ላይ በተለይ ዛምቢ እንዲሆኑ በህይወት ያሉ ዛምቢዎችን ለመፍጠር እንደፈለገ የሚያዛቸው እንደፈለገ የሚጫወትባቸው ዛምቢዎች ሊያደርጋቸው ሞክሮ ነበር። ለሟች ቤተሰቦች ያለኝን ጥልቅ ሐዘን እገልጻለሁ። really ሰላም ጤና ይስጥልን። ዛሬ በታሪክ ውስጥ እጅግ ዘግናኝ ከሚባሉ ተከታታይ ገዳዮች ወይም serial killers አንዱ የሆነውን ታሪክ እነግራችኋለሁ። ይህ ሰው የሚልዋኪ ሰው በላው or the Milwaukee cannibal በመባል ይታወቃል። ይህ ታሪክ እጅግ ዘግናኝ በመሆኑ ተመልካቾችን ከወዲሁ ለማስጠንቀቅ እወዳለሁ። አንዳንድ ወንጀሎቹን በዚህ ታሪክ ውስጥ ለማለፍ እገደዳለሁ። ዘግናኝነታቸው እጅግ የከፋ ስለሆነ ለጆሮ የሚከብዱ ናቸውና ለተመልካቾች ጆሮ የሚመጥነውን ብቻ መርጬ ለማቅረብ እሞክራለሁ። ሆኖም አሁንም ቢሆን አንዳንድ ወንጀሎች ለአንዳንድ ተመልካቾች ጆሮ የሚከብዱ ሊሆኑ ስለሚችሉ ከወዲሁ ማሳሰቢያ ለመስጠት ያህል ነው። አብራችሁን ቆዩ። ጄፍሪ ዳመር ማን ነበር? የተወለደው ግንቦት 21 1960 በፈረንጆች አቆጣጠር ነው። በነገራችን ላይ ዓመተ ምህረት ብያል ቆጥረው የሚነሱ። የተወለደውም በዊስካንሰን ግዛት በሚልዋኪ ከተማ ነው። አባቱ ሊዮኔል ዳመር የኬሚስትሪ ባለሙያ ሲሆን እናቱ ጆይስ ደግሞ በከፍተኛ የአእምሮ ጭንቀትና በባህሪ መዋዥቅ የምትሰቃይ እናት ነበረች። እናም ጄፍሪ ዳመር ገና የ4 ዓመት ልጅ ያለ የሄርኒያ ወይም የሆድ ዕቃ ቀዶ ጥገና አድርጎ ነበር። አባቱ እንደሚለው ከዛ ቀዶ ጥገና በኋላ ጄፍሪ የነበረው ተጫዋችነትና ደስታ ጠፋ ይላል። ይልቁንም ዝምተኛና ራሱን ያገለለ ልጅ ሆነ። በቤት ውስጥ በወላጆቹ መሃል የነበረው የማያቋርጥ ጸብ ጄፍሪ ዳመርን ይበልጥ ብቸኛ እንዲሆን አድርጎት ነበር። አባቱ ሊዮኔል ከልጁ ጋር ለመቀራረብ ሲል ብዙ የሞቱ እንስሳትን አጽሞች በመሰብሰብ እንዴት የእንስሳትን አጥንት በኬሚካል ማጽዳት እንደሚቻል ያስተምረው ነበር። ይህ ለአባቱ ሳይንሳዊ ሙከራ ቢሆንም ለጄፍሪ ዳመር ግን አደገኛ ፍላጎት፣ አዲስ ፍላጎት ውስጡ እንዲቀሰቀስ ያደረገ ነበር። እናም ጄፍሪ ያ ፍላጎቱ አድጎበት የሞቱ እንስሳቶችን አጥንት በመሰብሰብ ቤታቸው ውስጥ ቤዝመንት ውስጥ ያመጣና በኬሚካል እያቀለጠ አጥንታቸውን ማጥናት ጀመረ። ጄፍሪ የሁለተኛ ደረጃ ትምህርቱን እንደጨረሰ ወላጆቹ ተፋቱ። እናቱ ታናሽ ወንድሙን ይዛ ቤቱን ጥላ ወጣች። አባቱን እንዲሁ ቤቱን ጥሎ ወጣ። ጄፍሪ በኦሃዮ በሚገኘው ትልቅ ቤት ውስጥ ብቻውን ቀረ። ሰኔ 18 1978 ዓ.ም ስቲቨን ሄክስ የተባለ የ18 ዓመት ወጣት በመንገድ ላይ ቆሞ እጁን እነዚህ ሂቻከር የሚሉት አለ አይደል፣ እጁን እየወዘወዘ ትራንስፖርት ሲጠይቅ ጄፍሪ ያገኘው። እናም ወደ ቤቱ ጋበዘው። ኋላ ላይ እንዴት አድርጎ ሰለባዎቹን እንደሚጋብዛቸው ምን እያለ ወደ ቤት እንደሚያመጣቸው በዝርዝር ነግራቸዋለሁ። እናም ከዚህ ወጣት ጋር ለጥቂት ሰዓታት ያህል አብሮ ከቆዩ በኋላ ስቲቨን ለመሄድ ተነሳ። እንደ ማንኛውም ሰው አመሰግናለሁ ለነበረን ቆይታ ብሎ ወደ ቤቱ ለመሄድ ተነሳ እና ያ በሚሆን ሰዓት ጄፍሪ ያ ብቸኝነት፣ ቤተሰቡም ጥሎት ሄዷል፣ አንድ አገኘው ብሎ ያሰበው ጓደኛውም ጥሎት ሊሄድ ሲነሳ ያ የብቸኝነት ስሜት ወረረው። እንዲሄድ አልፈለግኩም ነበር ብሎ ኋላ ላይ ለፖሊስ ቃሉን ሰጥቷል ጄፍሪ። እናም ስቲቨን ጀርባውን ሲሰጥ ጄፍሪ በከባድ ብረት ጭንቅላቱን መታውና ኋላ ላይ አንቆ ህይወቱ እንዲጠፋ አደረገ። አስከሬኑን በቤቱ ምድር ቤት ውስጥ በመበታተን ስጋውን በኬሚካል በማቅለጥ ልክ ሲለማመድ እንደነበረው ከዚህ በፊት አባቱ ያስተማረውን የኬሚስትሪ ነገር በዚህ ሰውዬ ላይ እነዛን ዘግናኝ ነገሮች በሙሉ አድርጓል። አጥንቱን በመዶሻ በመሰባበር ቀደም ሲል ማስጠንቀቂያ እንደሰጠዋቸው አንዳንዶቹን ቦታዎች ዘላቸዋለሁ ምን እንዳደረገ። ብቻ በአሰቃቂ ሁኔታ ይህንን የ18 ዓመት ወጣት በመግደል የመጀመሪያ ግድያውን ጀመረ። ከዚህ የመጀመሪያ ግድያ በኋላ ለሚቀጥሉ 9 ዓመታት ጄፍሪ ምንም አይነት ሰውን አልገደለም። ጦር ሰራዊት ገብቶ ጦር ሰራዊቱን አገልግሏል። እንደ ማንኛውም ሰው ኖርማል ህይወቱን ለመኖር ሞክሯል። ነገር ግን በአልኮል ሱሰኝነት ምክንያት ከጦር ሰራዊቱ ተባሯል። በመጨረሻም ወደ ሚልዋኪ በመመለስ ከሴት አያቱ ጋር መኖር ጀመረ። ሆኖም በውስጡ ያለው ጥቁር ፍላጎት እንደገና እንደ አዲስ ከ9 ዓመታት በኋላ ማገርሸት ጀመረ። ከ1987 ጀምሮ ጄፍሪ ወጣቶችን ወደ አያቱ ቤት በተለያየ ጊዜ መጋበዝ ጀመረ። ከነዚህ ውስጥ ስቲቨን ቶሚ፣ ጄሚ ደክስታደር እና ሌሎችም የወጥመዱ ሰለባዎች ነበሩ። ልክ የቅድሙን 18 ዓመት ልጁን ላይ የፈጸመውን አይነት ወንጀል በእነዚህም ሰዎች ላይ ፈጽሞ ይገባሉ፣ አይወጡ። እናም አያቱ በቤት ውስጥ የሚሸተውን መጥፎ ጠረን ስትጠይቀው ይህ ሽታ የመጣው ከእነዚህ የሞቱ ሰዎች አስከሬን ከቆይታ በኋላ የሚያመጣው ጠረን ነበር እና አንዳንዴ የኬሚካል ነው ይላቸዋል። አንዳንዴ ደግሞ አይ ፍሪጁ ተበላሽቶ ኤሌክትሪክ ስለሌለው ምግቦቹ እዛ ውስጥ ያሉት ምግቦች ናቸው የሚሸቱት እያለ ለአያቱ የተለያየ መልስ ይሰጣት ነበር። አያቱ ይህንን ሽታ መቋቋም ስላልቻለች ከቤቷ አባረረችው። በመጨረሻም አያቱ ከቤቷ ስታባረረው ወደ ኦክስፎርድ አፓርታማ ወይም ኦክስፎርድ አፓርትመንትስ የሚባል ቢልዲንግ የሩም ቁጥር 213 ተዘዋወረ። ይህ ቦታ
ለሚቀጥሉት ወራት የገሃነም ደጃፍ ነበረ። በጄፍሪ ዳመር የተሰሩ ፊልሞች ላይም ይህን አፓርትመንት በደንብ ያሳያሉ። ጄፍሪ በዚህ አፓርተማ ውስጥ ሰዎችን ከመግደል ባለፈ የማይሄዱ ጓደኞችን ለመፍጠር ሞክሯል። የማይሄዱ ጓደኞች ብዬ የጠቀስኩትን ቦታ ለማብራራት ወንጀሉ እጅግ ዘግናኝ ስለሆነ ላልፈው እሞክራለሁ። ካደረጋቸው ነገሮች አንዱና ዋነኛው በህይወቱ ያሉ ሰዎች ላይ በጣም ዘግናኝ ነገሮችን በማድረግ ጭንቅላታቸው ላይ በተለይ ዛምቢ እንዲሆኑ በህይወት ያሉ ዛምቢዎችን ለመፍጠር እንደፈለገ የሚያዛቸው እንደፈለገ የሚጫወትባቸው ዛምቢዎች ሊያደርጋቸው ሞክሮ ነበር፣ ጭንቅላታቸው ውስጥ የተለያዩ ኬሚካሎችን በማፍሰስ። ከዚህ በላይ እጅግ ዘግናኙ ጉዳይ እነዚህን ሰዎች ወደ ዛምቢ ለመቀየር ያደረገው ሙከራ አልሳካለት ሲል ሰዎቹን በአሰቃቂ ሁኔታ ገድሎ ስጋቸውን ይመገብ ነበር። ከዛ የተረፈውን ደግሞ ፍሪጅ ውስጥ ያስቀምጥ ነበር። ጄፍሪ ዳመር መጨረሻ ላይ ታዲያ እንዴት ተያዘ ብላችሁ ልጠይቁ ትችላላችሁ። ነገሩ የተፈጸመው ሐምሌ 22 1991 ላይ ነበር። ምሽት ላይ ጄፍሪ ዳመር እንደተለመደው አደን ፍለጋ ወጣ፣ ሰለባ ፍለጋ ደጅ ወጣ። በዚህ ምሽት ነው ትሬሲ ኤድዋርድሰን የተባለውንና ሁለት ጓደኞቹን ያገኛቸው። እናም ዳመር ለትሬሲ ምን አለው? ቤት መተህ ፎቶ ካነሳኸኝ $100 ከፍልሃለሁ አለው። በ1991 $100 በጣም ብዙ ገንዘብ ነው። እናም ትሬሲ ገንዘቡ ስላጓጓው አብሮት ለመሄድ ተስማማ። ነገር ግን ልክ አፓርትመንት 213 በር ላይ ሲደርሱና ወደ ውስጥ እግሩን እንደገባች ትሬሲ ከባድ ስህተት እንደሰራ ያወቀው ይዛኔ ነበር። እናም ትሬሲ ወደ ውስጥ እንደገባ አፓርትመንት ውስጥ ያለው ሽታ ሊቋቋመው ከሚችለው በላይ ነበር። ጄፍሪ ወዲያውን ወደ ውስጥ እንደገቡ የትሬሲን አቴንሽን ለማግኘት The Exorcist 3 የተባለውን ሆረር ሙቪ ከፍቶ እንዲያጋበዘው። ትሬሲ ሽታውን መቋቋም ስላልቻለ ለመውጣት ሲሞክር ዳመር በድንገት ካቴና አውጥቶ አንድ እጁን ካቴናው ላይ አድርጎ አሰረው። ከዛም ትልቅ ቢላዋ አወጣና እንዲደረቱ ላይ ይዞ ከዚህ ለመውጣት ከሞከርክ እገልሃለሁ አለው። ዝም ብለ አርፈ ፊልሙን ሲል አስፈራረው። እናም ይሄ ልጅ ትሬሲ ከዚህ በኋላ ምንም አይነት ትግል ማድረግ ሞት ብቻ እንደሆነ ገባው። እናም የስነ ልቦና ጨዋታዎችን መጫወት ጀመር። እናም ዳመር ምን አለው? አንተ እኮ ጓደኛዬ ነህ፣ እኔም አንተን መርዳት እፈልጋለሁ እያለ የተለያዩ ነገሮችን አላረለ ማባቢያ ማታለያ ቃላቶችን የተጠቀመ ሊለማመጠው ፈለገ። ጄፍሪ በፊልሙ ተመስጦ ልብህን አውጥቼ ልበላው ነው እያለ እያስፈራራ ይቀልድበታል። በዚህ ሰዓት ትሬሲ ከመጮህ ይልቅ እሺ ችግር የለውም ግን ቢያንስ አንድ የሽንት ቤት ገብቼ ልመለስ ይለዋል። ይህ ጄፍሪን ለጥቂት ደቂቃዎች እንዲዘናጋና ፈታ እንዲል አደረገው። እናም አጠገቡ ተጠግቶ ካቴናውን ሊፈታለት ሲል ትሬሲ በቅጽበት ጄፍሪን በቡጢ ፊቱን ከመታ በኋላ ቤቱን በርግዶ ሮጦ ወጣ። ትሬሲ ራቁቱን ከፊል ካቴና በእጁ ላይ እንዳንጠለጠለ ወደ መንገድ ወጣ። እናም ወደ መንገድ ወጥቶ በጣም በተወዛገበና ግራ በተጋባ ሁኔታ መንገድ ላይ ሲሮጥ ሁለት ፖሊሶች አዩት። እነዚህ ሁለት ፖሊሶች መጀመሪያ ሲያዩት ወንጀለኛ ወንጀል ሰርቶ የሚሸሽና የሚያመልጥ ነበር የመሰላቸው። እናም ተሯሩጦ ይዘው መሬት ላይ አስተኝቶ ሊያስሩት ሲሞክሩ እባካችሁ አንድ እብድ ሊገለኝ እየሞከረ ነው ብሎ በመጮህ ለፖሊሶቹ ነገራቸው። እናም ፖሊሶቹን ይዞ በቀጥታ ወደዛ አፓርትመንት መራቸው። በጣም የሚገርመው ፖሊሶቹ አፓርትመንት ሲደርሱ ዳመር ለማምለጥም አልሞከረም። በጣም ዘና ብሎ ቁጭ ብሎ ነበር የጠበቃቸው። እናም ካቴናውን እጁ ላይ አድርጌ የተውኩት ቁልፉ ስለጠፋብኝ ነው ብሎ ሊዋሻቸው ሞከረ። ነገር ግን ከፖሊሶቹ አንዱ ፖሊስ ሙለር የዳመርን መኝታ ቤት ሲፈትሽ ክፍት በነበረው መሳቢያ ውስጥ በርካታ ፖላሮይድ ፎቶዎችን አገኘ። ፎቶዎቹ የሰው አካላት በየቦታው ተቆራርጠው የሚያሳዩ ነበሩ። ፖሊሱ ባለማመን ደንግጦ እነዚህ እውነተኛ ናቸው ብሎ ጠየቀው። ዳመር ጥፋቱን እንደታወቀበት ገባውና ለማምለጥ ለመታገል ሞከረ። ነገር ግን ፖሊሶች በመረባረብ መሬት ላይ አስተኝተውት አሰሩት፣ ያዙት። ፖሊሶች ምርመራውን ሲቀጥሉ ያገኙት ነገር ለሰው አእምሮ እጅግ በጣም የሚከብድ ነበር። የጄፍሪ ዳመር ታሪክ በፊልም ራሱ ለመስራት የማይመች እጅግ ዘግናኝ ታሪክ ነው። በቤት ውስጥ ብቻ በማቀዝቀዣ ውስጥ የ3 ሰው ጭንቅላቶችን አግኝተዋል። በአንድ ትልቅ ሰማያዊ በርሜል ውስጥ የገደላቸው እነዚህ 3 ሰዎች አንገት የሌላቸው ሰዎች ሰውነት እዛው ተዘፍዝፎ በኬሚካል እየቀለጠ ነበር። በቁም ሳጥን ውስጥ ደግሞ ልክ እንደ ጌጥ የሰዎችን አጽሞች ደርድሮ አስቀምጦ ነበር። እናም ጄፍሪ በፖሊስ ሲጠየቅ ይሄ ሁሉ የኔ ስራ ነው አለ። ሁሉንም እነግራችኋለሁ፣ በቃኝ፣ ከዚህ በላይ መደበቅ አልችልም አለ። ጄፍሪ ለ60 ሰዓታት ያለመቆራረጥ እያንዳንዱን ወንጀል አንድ በአንድ ተረከ። ሰለባዎቹን እንዴት እንዳታልላቸው፣ እንዴት እንደገደላቸውና እንዴት የሰው ስጋ እንደበላ ለፖሊሶቹ በዝርዝር ተናገረ። እና ፖሊሶች ለምን ብለው ጠየቁ። የሰጣቸው ብቸኛ መልስ ሰዎቹ ጥለውኝ እንዲሄዱ ስላልፈለግኩ በውስጤ ማቆየት ፈልጌ ነው አለ። ለዚህ ነው
ስጋቸውን የምበላው እኔ ጋር እንዲቀሩ። እናም ዳመር ለፖሊሶች እንደተናገረው ሰለባዎቹን የሚመርጠው በዘፈቀደ አልነበረም። አብዛኛውን ጊዜ ወደ ገበያ ማዕከላት፣ ሱቆች፣ ሰዎች በብዛት የሚገኙባቸው አካባቢዎች በመሄድ ልክ እሱ ከዚህ በፊት እንዳሳለፈው አይነት የብቸኝነት ስሜት ውስጥ ያሉ ሰዎችን ነው ቀርቦ ለማናገር የሚሞክረው። እነዚህ ሰዎች በቀላሉ ሰዎችን ለመቅረብና ለማናገር ቀላል ናቸው ብሎ ስለሚያምን እነዚህ ወጣቶችን ካገኛቸው በኋላ መጀመሪያ የሚሰጣቸው የገንዘብ ማታለያ ሀሳቦችን ነው የሚያቀርብላቸው። ለምሳሌ ቅድም እንደነገርኳችሁ ዛሬ መጥተህ ፎቶ ብታነሳኝ ቤቴ $50 ወይ ደግሞ $100 እከፍልሃለሁ ይላቸዋል። እና ምን ይላል? ድሃና ገንዘብ የሚፈልጉ ሰዎችን አውቃለሁ ይላል። እነዚህ ሰዎች ገንዘብ ስለሚፈልጉ ገንዘብ ሰጣቸዋለሁ ካልኳቸው አምነው ከኔ ጋር ለመምጣት ቅንጣት ታክል አያቅማሙም ይላል። ሲቀርባቸውም ረጋ ያለ በጓደኝነት ስሜት በተረጋጋ መንፈስ ምንም አይነት ጥርጣሬ በማያሳድር ስሜት ነው እነዚህን ሰዎች የሚቀርባቸው። አንዳንዶቹን አብረን አንድ ሁለት እንበል፣ ቤት ገብተን ለምን ሙዚቃ እናዳምጥም እያለ ነበር ወደ ቤቱ የሚወስዳቸው። ግድያዎቹን የሚፈጽመው ለምን እንደሆነ ሲናገር የምገላቸው ሰዎቹ መሞት ስላለባቸው ሳይሆን ለዘለዓለም ከኔ ጋር እንዲቀሩ ስለምፈልግ ነው ይላል። በጣም የሚገርም እብደት ነው። እናም ወደ ቤቱ ካስገባቸው በኋላ በመጀመሪያ የሚጠጡት መጠጥ ውስጥ እጅግ ኃይለኛ የሆነ እንቅልፍ ላይ የሚጥል መድኃኒት ነገር ያስገባበታል። ቀደም ሲል እንደነገርኳችሁ ከልጅነቱ ጀምሮ ኬሚስትሪን ከአባቱ እየተማረ ስላደገ እነዚህ አይነት ነገሮችን በቀላሉ መስራት የሚችል ሰው ነው። እናም ሰለባዎቹ ራሳቸውን ስተው እስኪወድቁ ድረስ በዚህ መድኃኒት ደንዝዘው ቁጭ ብሎ ያወራቸዋል። ልክ ሰለባዎቹ ካንቀላፉ በኋላ ያንቃቸውና ትንፋሽ በማሳጣት ኦክሲጅን ወደ ጭንቅላታቸው እንዳይደርስ በማድረግ ይገላቸዋል። የሚገርመው ምን ይላል መሰላችሁ? በሚሞቱበት ጊዜ ምንም አይነት ህመም እንዲሰማቸው አልፈልግም ይላል። ዝም ብለው እንዲተኙ ነው የምፈልገው ነበር ያላቸው። ይህ የመርማሪዎቹን ደም የሚያቀዘቅዝ ነበር። ዳመር ከዚህ በተጨማሪም ለፖሊሶች አንድ አስደንጋጭ ነጥብ ነግሯቸዋል። ይህም ምንድን ነው? ከሞቱ በኋላ ሰዎቹን አስከሬኑን ምን እንደሚያደርጋቸው ለፖሊሶች ነግሯቸው ነበር። ይህንን ስፍራ ለተመልካቾች ስል ለመዝለል እገደዳለሁ እጅግ ዘግናኝ በመሆኑ። ይህን ሁሉ ታሪክ ሲነግራቸው ጄፍሪ ዳመር ምንም አይነት የጥፋተኝነት ስሜት አያሳይም ነበር። እንደውም አንዳንድ ዝርዝር ጉዳዮችን ለምሳሌ የትኛውን ሰለባ የትኛው ቦታ ላይ በምን ሰዓት እንደገደለ ያስታውሳቸው ነበር። ጄፍሪ ከገደላቸው ሟቾች መካከል አንደኛዋ ንግግር እዚህ ጋር ሁሌም ይነሳል በዚህ ታሪክ ውስጥ። እንዲህ አለችው፣ ጄፍሪ ዳመር አለችው፣ አንተ ሰይጣን፣ እኔ ፈጽሞ አልፈርሃም። ወንድሜን እንዴት እንደገደልከው አውቃለሁ። አንተ ግን ፈሪ ነህ። ይህን ከተናገረች በኋላ በቁጣ በቀጥታ ነበር ወደሱ የሮጠችው ልታጠቃው። በመስታወት ውስጥ የተጋረደ ቦታ ሆኖ ነበር የፍርድ ሂደቱን ይከታተል ነበር። ነገር ግን ፖሊሶች ይዘው እንዳትደርስ አድርገዋት ነበር። ነገር ግን ይህ ሁሉ ሲሆን በዛው ቀዝቃዛ ስሜት ውስጥ ቁጭ ብሎ ነበር የሚመለከታቸው። እናም በመጨረሻም ጄፍሪ ዳመር ለፍርድ ቤቱ እንዲህ አለ። ያደረግኩትን ነገር ለመቀየር ወደ ኋላ ሄጄ ምንም ማድረግ እንደማልችል አውቃለሁ። ለሟች ቤተሰቦች ያለኝን ጥልቅ ሐዘን እገልጻለሁ። ሪሊ እኔ ክፉ ሰው መሆን አልፈለግኩም ነበር። ነገር ግን በውስጤ ያለው ግፊትን ላስቆሙና ልቋቋመው አልቻልኩም። በስተመጨረሻም ጄፍሪ ዳመር 15 ጊዜ የዕድሜ ልክ እስራት ተፈርዶበታል ለፈጸማቸው ወንጀሎች። ስለ ጄፍሪ ዳመር ሙሉ ታሪክ የያዘ ተከታታይ ፊልም አለ፣ ፈልጋችሁ ማየት ትችላላችሁ። ስሙን ርዕስ በማስገባት ምን ታስባላችሁ? አስተያየታችሁን በኮሜንት መስጫ ሳጥን ላይ አድርጉልኝ። መልካም ጊዜ።